መለሰች። ሳምሪ ፋኒ መልስ መለሰልን አልችልም። ሳምሪ ናት መልስ የመለሰችው። እና ቪዲዮ ሳየው በጣም ነው ኢንጆይ ያደረኩት። እውነት ለመናገር ተጀምሮ እስኪያልቅ ድረስ እየሳኩ ነው ቪዲዮ ስሰማ የነበረው። ምናልባት እኛ ያልነው ሌላ፣ እሷ የመለሰችልን ሌላ። በዛ ላይ ደግሞ ሳምሪ በጣም ነው እንዴ ተናደርሽብን? በጣም ነው እንዴ ተናደርሽብን እንዴ? አንቺ ማነሽ የማትሰደቢበት ምክንያት? ካጠፋሽ ትሰደቢያለሽ። ሁሉም እንዴ እንኳን አንድ ሳምሪ መንግስት ሲሰደብ የለ እንዴ? ካጠፋሽ ትሰደቢያለሽ። ሊያሾም ተሰድባለች ያለ ጥፋቷ፣ ያለ ተግባሯ ስም ሰጥቷታል እንዴ። ማነሽ አንቺ? ሶ ብልልሽ ነው። በመጀመሪያ ደረጃ በጣም ነው የምትፈጥኙ፣ በጣም ነው የምትፈጥኙ። ወይኔ 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 ወይኔ! እናትሽ ምን ትፈጥናለች? እናትሽ ምን ትፈጥናለች? ኧረ በስመ አብ! ኧረ በስመ አብ! በጣም ነው የምትፈጥኙ። ተረጋግተሽ ነው መውራት ያለብሽ እንዴ። እኛንም እንዲያናደርንሽ። እኔ በጣም የገረመኝን ነገር ልንገራችሁ የሀገሬ ልጆች፣ ባይዘዌ በጣም የገረመኝን ነገር ልንገራችሁ። የሴትዮዋ ንግግር እንደዛ አላናደዳትም። እናቷ ወጥታ አደባባይ ላይ ያን የሚሰቀጥጥና የሚዘገንን ቃል ስትናገር ምንም አላናደዳትም። ከዛ ይልቅ የተሰጣት መልስ አለ። ባይዘዌ ኮመንት ሴክሽን ላይ የመለሱልሽ ስለጠፋችሁ በዛው ዝም ስላላችሁ ያው የእናንተ ላይፍ ሚዲያ ላይ ነው ተብሎ ህዝቡ ስለሚጠብቅ እኮ ነው። በነገራችን ላይ የማንም ቤት የተዘጋ ቤቱን ሚዲያ ላይ ያላሳየውን ነገር ማንነቱ እየታወቀ መጥቶ ሚዲያ ላይ ቢያሰጣ ሴሌብሪቲ ካልሆንሽ በስተቀር ማለት ነው ያስጠይቅሻል። ነገር ግን የእናንተ ላይፍ የሚታወቅ ነው። ሚዲያ ላይ የመጣ ከመጀመሪያው ከጥንስሱ ጀምሮ እስከምንጠጣው ድረስ ጠጥተን እስክንለው ድረስ የምናውቀው ነገር ነው። ስለዚህ የእናትሽ ንግግር በጣም የሚዘገንንና የሚያሳፍር ስለሆነ ከእንደገና ደግሞ በየቀኑ ላይቫ ላይ መታ ምልክት ስለምትሰጠን ላይክ ጸብ እንዳለ ቤት ውስጥ ጸብ እንዳለ ከባለቤትሽ ጋር እንደከፋሽ እንደደበረሽ ደጋግማ በቪዲዮ ስለምትነግረን እኛ የሶሻል ሚዲያ ሰዎች የተሰማንን ተናግረናል። እውነት ለመናገር በአንቺ መጣላት ወይም በአንቺ ቤት ውስጥ መረበሽ ማንም ኢትዮጵያዊ አይደሰትም፣ አስረግጬ ስነግርሽ። ምክንያቱም ያኔ ብቻሽን በነበርሽ ሰዓት አውጥታ እንደ ቆሻሻ በጣለችሽ ሰዓት፣ አደባባይ ላይ በተሰዳደባችሁ ሰዓት እጅሽን ይዞ ሞራል የሆነሽ ዛሬ ላይ ዶንቆሮ ብለሽ የሰደብሽው ኮመንት የሚሰጥሽ የኢትዮጵያ ማህበረሰብ ነው። ሁልጊዜ አድናቂዎች የሆኑ ማለት አትችይም። ሲቀጥል ደግሞ አልተናገሩሽም። እኛንን ቪዲዮ የሰራ ነው ደግሞ እናትሽ ዩቱበር ስለሆነች እየመጣች ቀን በቀን ስለእናንተ ስለምታወራ ከፍቶሽ ቴክስት እንዳደረግሽላት እንዳስከፉሽ የፋኒ ቤተሰቦች ጫፍ ላይ እንደደረሰች መታ በየቀኑ ሶሻል ሚዲያ ላይ ስታወራ ስለአንቺ የተሰማንን መላምት የመናገር መብት አለን። ዩቱበር ነሽ፣ የሚዲያ ሰው ነሽ። ሲቀጥል በዚህ ደረጃ ትላንትና ላይ በጣም በተከፋሽበት ሰዓት የወለደችሽ እናትሽ እንደዛ ባንቋሸሸችበት ሰዓት ሙሉ የኢትዮጵያ ሕዝብ ነው ሳምሪዬ ስቲል እስከዛሬ ድረስ ሳምሪዬ እያለ አቆላብጦና እንደዚህ ሹሩሩ ብሎ እዚህ ያደረሰሽ። ልንገርሽ፣ በመጀመሪያ ደረጃ እራሱን የህዝቡን እየሰደበሽም ያንቋሸሸሽን ሰው ይቅርታ ማለት አለብሽ። እንደኔ ላለመጣላት ከፈለግሽ ማለት ነው። በጣም ብዙ ነገር አምጥብሻለሁ። እኔ ከመጀመሪያውም ጀምሮ እላለሁ ፋኒ ነው እንጂ የሚመቸኝ ሳምሪ ይላሉ። የሆነ ነገርሽ ብዙ እንትን አይለኝም እና ንግግርሽ የንቀት አነጋገር ላይክ ምንም አታመጡ። እንደዚህ አትደንፊ። ለጂጂኪያም አልጠቀመም። ይሄ ለጂጂኪያም አልጠቀመም። እንደዚህ መደፋት እውነቴን ነው የምነግርሽ። እግዚአብሔር ምስክሬ ነው። አትደንፊ። ሲጀመር ማንም አንቺን የተናገረሽ የለ፣ ማንም አንቺን ያስቀየመሽ የለ። ዩቱበር የተናገረው እናትሽ በምትናገረውና በምትለው ነገር ተመርኩዞ ሚዲያው ላይ የሚወራው ነው መተን ያወራ ነው። ሲቀጥል ያንቺን ፍቺ ያንቺን መለያየት ማንም አይፈልገውም። ገና መሽኖርሽና ነው ያንቺን ልጅ መለያየት። ሰው በቃ ኮመንት ላይ ገብቶ መጥቶ ከሌት ፍቺ ትፈልጋለች እንዲህ ብላ ማረተችብሽ ስለተባለ ያንን ይዘሽ ከሆነ ተሳስተሻል። ቪዲዮዎቹን ማዳመጥ ጊዜ የለሽም አይደለ? ቢዚ ነሽ አይደለ? ቢዚ የሆነች ሴት ደግሞ እንዴት ይሄን ሁሉ ነገር ልትረዳ ቻለች? በሶሻል ሚዲያ የተሰጣትን አስተያየት በጣም የስራ ሰው ነሽ፣ የትምህርት ሰው ነሽ፣ ብላ 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 ብላ። ምን ነበረ ጋይስ ያለችው ደግሞ በእንግሊዘኛ ደጋግማ 100 ጊዜ የጠራችው እንግሊዘኛ። እሱን ነው እንደውም የምጽፈው ካለ እና እናትሽ ቅስም የሚያሰብር ንግግር ተናግራ፣ አንገት የሚያስደፋ ንግግር ተናግራ እናትሽን ሳትተቻት እኛን ለመተቸት ምን ነው ቸኮልሽ? እኛ ላይ ለመውረድ ምን ነው ቸኮልሽ? እኛ ላይ ለመመጻደቅ ምን ነው ቸኮልሽ?
እኛ እኮ ቆፍረን በርብረን ምናምን ነገር አላወራንብሽም። እናትሽ እኮ ናት መታ ለእኛ የሰጠችሽ አውሩባት ብላ የገዛ እናትሽ። እኔ በጣም የገረመኝን ነገር ልንገራችሁ የሀገሬ ልጆች፣ እንደው እናውራው ከተባለ ቢያንስ አንድ ወርድ እንኳን እናቷ የሰጠችውን ነገር ለማስተባበል እንኳን አልሞከረችም። ላይክ ባሌ እንደዚህ አያደርግም የሚለውን ነገር እንኳን በድፍረት ለመናገር አልፈለግሽም። ምን ነው ነገሩ እንዴት ነው? አየሽ፣ የሚዲያ ሰው ሲሆን እንደዚህ የማለት መብት አለ። ያለችው እናትሽ እንጂ እኛ አይደለም ያለው። ስምሽን አላጠፋ ነው፣ ያጠፋችው እናትሽ ናት። የሰማነውን ደግሞ የመጠየቅ መብት አለን። ሶሻል ሚዲያ ካንቺ እኩል ነው እኛ የምንጠቀመው። እኩል ነው ዩቱብ የጀመርነው ሳምሪ፣ እኩል ነው ዩቱብ የጀመርነው። አዎ አንቺ ከእናትሽ ጋር ዩቱብ ትሰሪ ነበረ። ከዛም ከፋኒ ጋር ስትሄጂ የራሳችሁን ዩቱብ ከፈታችሁ፣ አለቀ። ስለዚህ የመጠየቅ ከድሮ ጀምሮ ስንጠያየቅ እየተወራረድን የምጣንስ ህዝቦች ነን። ምን የተለየ ነገር ኑሮ ነው? ዛሬ ላይ እንደዚህ ንፍትፍት ብትስጥስ ቁርጥርጥ ብለሽ ላያችን ላይ እናንተ ደንቆሮች እንትን የሆናችሁ እንትኖች ምናምን ስለኔ እስቱ ምናምን። እኛንስ አታክብሪ፣ ያጠገብሽ ያስቀመጥሽውን ባልሽን አክብሪ። የምሬን ነው። ሲጀመር እኛ ምን አገባን? ቢያንስ ከተናገርሽው ወርዶች በሙሉ አያገባንም። ስለእናንተ ላይፎች፣ ስለእናንተ ህይወት እኛ አይመለከተንም። ግን እናትሽ እንዲመለከተን አድርጋናለች። አይመለከተንም፣ እውነቴን ነው፣ አይመለከተንም። ግን የሚዲያ ሰዎች ስለሆናችሁ ልክ እንደኔ መነጋገሪያ ስለሆናችሁ እንነጋገርባችኋለን። በሰማነው ርዕስ ፍቻችሁን ፈልገን በተፋቷ አላልንም። ከፍቷታል፣ እንዲያሩታል፣ እንዲያርጓታል እያለ ስታወራ ፍንጭ ስትሰጠን ተናግረንሻል። ለእናትሽ አንድ መልስ፣ ለእናትሽ አይደለም እናትሽ ለሰጠችው ንግግር የኔ ባል ስለምተማመንበት እንዲያደርግ የተባለውን ነገር በህግ ይዘናል ማለት ይቀላል። የኛ መለያየት የኛን እንደዚህ ማለት ድም አትፎርሽም። እስማ አቡዱ ቅዱስ ምን ታወራለች ዝሆኔ? እረ በመድኃኒዓለም እውነቷን እኮ ነው። ዝሆኔ ከኔ ትበልጣለች የምትለው ጌታ ዝሆኔ ምን ታወራለች? ልጁን ራሱ ትንፋሽ አሳጠርሽው እንዴ? አንዳንዴ የቤቱ አባወራ የሚባል ነገር አለ። ወንድ ልጅም ያወራ እንጂ ስጩ እንጂ እንዴ። እኛ በመሰለን መንገድ ልንልሽ እንችላለን። ግን አጠገብሽ ያለው የተባለው አንቺ ካወራሽው እኛን ከተናገርሽን ውጭ ያዝናል። እውነት ንገሪኝ ካልሽ እንደ የሱ ቆዳውንም ደግሜ ነው የምነግርሽ። በጣም ጠንካራ ወንድ ስለሆነ ነው።